ሰበር ዜና የፋኖ ሞርታር የብልጽግናን መድፍ ማውደሙ ተነግሯል። ይህም ትግሉን ለቆ እንዳይወጣም ስልጣኑ ያዘመመበት እንዳይዋጋም ወታደሩ ያለቀበት ብልጽግና ፋኖ በእንቅርት ላይ ጆሮ ደግፍ ሆኖበታል። በተሰማራበት ሁሉ ነውር መፈጸምን ግብሩ ያደረገው የአገዛዙ ሰራዊት የትግላችን ማዕከል ዘመነ ካሴ ነው ሲል ብልጽግና አስታውቋል። በጀግናው ዋርካው መሪ ወዳጆ የሚመራው የወሎ ቤት አማራ ፋኖ አገዛዙ የሚተማመንበትን ሌተናል ኮሎኔል አህመድ ሁሴንን ሀብሩ ላይ ሸኝቶታል ተብሏል። አርበኛ ዘመነ ካሴም እባብን ያየ በልጥ በረየ ሲል የዕለቱን መልእክት አስተላልፏል። ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾች፣ ከኢትዮ ራይት በዚህ ሰዓት የመረጃ ጊዜ በአርስቱ ያደመጣችኋቸውን ጉዳዮችና ሌሎችም ትኩረት የሚሹ ጉዳዮችን አሰናድተን ቀርበናል። እስከ ዝግጅታችን ፍጻሜ አብረን እንቆይም። በጀግናው ዋርካው መሪ ወዳጆ የሚመራው የወሎ ቤት አማራ ፋኖ አገዛዙ የሚተማመንበትን ሌተናል ኮሎኔል አህመድ ሁሴንን ሀብሩ ላይ እስከ ወዲያኛው አሰናብቶታል። የብልጽግናን ስልጣን ለማሰንበት በረብጣ ብር እየተገዛ እየፎከረ አማራን እንኳን ትጥቁን ቀበቶን አስፈታዋለሁ እያለ ሲፎክር የነበረው ጀነራል ተብዬም በገባበት ምሽግ ሁሉ መሬት እየካደችው የአማራ ምድር እንደ ቤርሙዳ ትሪያንግል እየዋጠው ለአገዛዙ የእግር እሳት ሆኖበታል ተብሏል። በአራቱም አቅጣጫም በጀግና የአማራ የቁርጥ ቀን ልጆች በአድልሞ ተኳሾች እየተለበለበ አንድ ጥይት ለአንድ ጠላት በሚል የውጊያ መርህ ለበርካታ የጦር ጀነራሎች የአሞራ ቀለብ እየሆኑ አስክሬናቸው እንኳን በክብር ሳያርፍ ለቤተሰቦቻቸው ሳይደርስ ቤተሰብም ሞታቸውን ሳይረዳ የፋኖ የበላይነትን ስንመለከት ቆይተናል። ዛሬም በወሎ ሀብሩ ወረዳ ላይ ፋኖ ዘልቆ በመግባት ሳካ ኦፕሬሽን ሌተናል ኮሎኔል አህመድ ሁሴን ግንባሩን እንደተመታም ታውቋል። የፋኖ ሞርተር የብልጽግናን መድፍ ማውደሙ ተነገረም። ይህም ትግሉን ለቆ እንዳይወጣም ስልጣኑ ያዘመመበት እንዳይዋጋም ወታደሩ ያለቀበት ብልጽግና ፋኖ በእንቅርት ላይ ጆሮ ደግፍ ሆኖበታል ተብሏል። በሞርተር ኢላማ የሞርተር ቀንቡላን ከጠላት ኪስ ውስጥ መክተት ይችላሉ የሚባልላቸው የፋኖ ሜካናይዝድ ክፍል ምድብተኞች በፈጸሙት ስኬታማ የሞርተር ጥቃት አንድ የአገዛዙ መድፍ ሲወድም 4 ተኳሾች መገደላቸውን ለማወቅ ተችሏል። በየጊዜው በርካታ የጦር መሳሪያዎችን እያስረከበም ከወገኔ ጋር መዋጋት በቃኝ የሚለው መከላከያ በሰልፍ ወደ ፋኖ እየተመመ ባለበት በዚህ ሰዓት ለተፈናቃይ ምግብ፣ ለህፃናት ምገባ፣ ለገበሬ ለግብርናው ማዘመኛ፣ ለእናቶች ጤና መጠለያ ተብሎ የሚመጣን ረብጣ ዶላር ለጦር መሳሪያ ግዥ ቢያውለውም አሉኝ ከሚላቸውና የንጹሃንን ቤትና ንብረት ከሚጨፈጭፍባቸው ብሎ ህይወታቸውን ከሚቀማባቸው መሳሪያዎች መካከል መድፍ ማውደሙን ፋኖ እወቁልኝ ብሏል። እስከ 7 ኪሎ ሜትር ድረስ ተምዘግዝጎ ኢላማውን መምታት የሚችለው ሞርታርም በፋኖ ጥበበኛ ተኳሾች ተልእኮም የአገዛዙ መድፍ እንዳልነበረ ተደርጓል። በተሰማራበት ሁሉ ነውረኛ ግብር የሚፈጽመው አገዛዙ ውጊያ ሲከብደው የትግላችን ማዕከል ዘመነ ካሴ ነው ሲል ብልጽግና አስታውቋል። አሁን ያለነው በፋኖ ልዩነት መሃል እንጂ አማራ ክልልን አጥተነዋል። ብልጽግና በግምገማው እንደ ትግራይ ክልል አማራ አንድ ቢሆን የብልጽግና ህልውና የለም ነበር የሚል በከፍተኛና መካከለኛ አመራሮች የውስጥ ውይይት ማድረጉ ተሰምቷል። አሁን የምንዋጋው መንግስታችንን እንዳናጣ እንጂ መዋቅራችን አማራ ክልል ውስጥ ፈርሷል የሚል ድምዳሜ ላይ ብልጽግናዎች ደርሰዋል የተባለው የውጊያው ዓላማ አስገድደን ለመደራደር ብቻ እድል ካለን ነው የሚል ግምገማ ላይም ደርሰዋል። ስለ ፋኖ ትግል ሲገልጹም ፋኖ የህዝብ ድጋፍ አለው ብለዋል። አሁን የምንጠቀመው እነሱን ጎጃምና ጎንደር፣ ወሎና ሸዋ በሚል ጎጠኝነት መጥለፍ ብቸኛው አማራጫችን ነው ብለዋል። አርበኛ ዘመነም በትላንትናው ዕለት እባብን ያየ በልጥ በረየ ሲል መልእክቱን አስተላልፏል። በዚህ በእኛ ዘመን በአዴንን የቀበረ እንጂ ያነበረ ኃይል አልተፈጠረም ያለው አርበኛው አዲሱ ትውልድና አዲስ አስተሳሰቡ ሁለተኝነትን አይቀበልም ብሏል። አዲሱ ትውልድ የሚለው አገላለጽ የአስተሳሰብንና የፖለቲካ ርዕይን እንጂ እድሜን አይመለከትም ያለው ራስ አርበኛው የአማራ ብሔርተኝነትንና የህልውና ትግሉን የተቀበለ የ99
ዓመት አንድ ዓለሙ የሚሰኝ አማራም የአዲሱ ትውልድ አባል ነው ብሏል። እናም አዲሱ ትውልድ የማንም ሁለተኛ አይደለም፣ ማንንም ሁለተኛ ማድረግ አይሻምም ብሏል። ተከታይም አስከታይም አይደለም፣ በፍጹም እኩልነትና ፍቅር ያምናል። ማንንም አንበርክኮ በማንም ተንበርክኮ መኖር ለአንድ ቀን እንኳን አይፈቅድም ብሏል። የአማራ ህዝብ ከሌሎች ኃይሎችና ህዝቦች ጋር የመስራት አዝማሚያ ባሳየ ቁጥር ተለጠፈም፣ ሁለተኛ ሆነ፣ ጁኒየር ነው ወዘተ የሚሉ ራስ ጠል ትርክቶችን መፍጠር ለአዲሱ ትውልድ አይመጥንም ብሏል። ሰው እንዴት ራሱን ይዘልፋል? ሰው እንዴት ራሱን በውርደት ጅራፍ ይገርፋል? ሲልም ጠይቋል። ጁኒየርነትን፣ ሁለተኝነትን፣ የመብት ተመጽዋችነትንና ሽራፊ እጣ ፈንታ ለማኝነትን ብአዴንን ስናስወግድ አነጣጥረን መተን በአንድ ገንዘን ቀብረናቸዋልን ብሏል። ይህንን ማረጋገጥ የሚፈልግ ቢኖር ምናልባት እዛ አካባቢ አሁንም ጠረናቸው ይኖራልና ከጠቀመው ሂዶ ይፈልግም ሲል ገልጿል። አንዳንድ ሰዎች እባብን ያየ በልጥ በረየ ሆኖባቸው ልጥ ሲያዩ እባብ መስሏቸው ቢደነግጡ እንረዳቸዋለን ብሏል። የብአዴን ተንበርካኪነት የፈጠረው ጠባሳም አሁንም ግንባራችን ላይ ስላለ መስጋቱም ጤናማ ነው ብሏል። ከልክ በላይ መፍራት ግን ነውር ነው ያለው አርበኛው እኛ እኮ ጠላቶቻችን እንደ እባብ ቀጥቅጠን ጥለን በዲሽቃ እየቀበርን ያለን ጀግኖች እንጂ የግራር ልጥ ባየን ቁጥር እባብ መስሎን የምንደነግጥ ከንቶች አይደለንም ብሏል። የትም ቦታ ደረታችንን ነፍተን ቀና ብለን እንሄድ ዘንድ በደም የተገዛ ክብር አለንም ብሏል። በአደባባይ ቀስቅሰንና ተቀሳቅሰን በአደባባይ ተደራጅተንና አደራጅተን በአደባባይ ታጥቀን በኮረብቶቻችን ስር ጠላቶቻችንን ቀብረን በኩራት የቆምን ጀግኖች ነን ብሏል። ሁለተኝነት የተሸናፊዎች እንጂ የእኛ የአሸናፊዎቹ እጣ ፈንታም አይደለም ብሏል። ጁኒየርነትንና ገባርነትን እንኳን ለአማራ ህዝብ ለሌሎች ወገኖችም አንመኝም አናወርስም ብሏል። ፋኖ የቀይ ባህር ቀጠና አዲሱ የጂኦፖለቲካ ኮከብ እንደሚሆን ዛሬ ሳይሆን ትላንት በቃልም በወረቀትም በካሴትም በድፍረትና በእርግጠኝነት ስሜት ቀድመን ተናግረናል። በአርቲስት ሀብቴ አብርሃም ጉሮሮ ቀይ ባህር ሰፈር ታየ አዲስ ኮከብ ይንቦገቦጋል ሰማይ ሊረከብ። እንግዲህ አድማስ ተራ በተራ ገለል በሉለት ለመጪው አውራ ስንል የአማራን ህዝብ መጪ የክብርና የኩራት ዘመን በጥበብ እየገለጽን ነበረም ብሏል። ክቡራትና ክቡራን አድማጭ ተመልካቾች የሰዓቱ መረጃዎቻችን እየተከታተላችኋቸውን ይመስሉ ነበር። ቸርቸሩን ያሰማን።